ይሄ ካሁን ማሳየችው መንገድ ይሄ ሁሉ መኪና ያሳልፋል ብሎ ማን ይጠብቀው ያውቃል? ከዚህ በፊት ሰውና ሞተር እንደገናም ደግሞ ፈረስ ጋሪ ሲገሰባበርና ሲገለባበጥ የነበረው ዛሬ ደግሞ በከባድ መገልበጥም ባይሆን በስሱ ትንሽ ጉዳት ሳያደርስ የተገለበጠ መኪና አሳያችኋለሁ። ግን አታምኑኝም? ሰልፉን ባሳያችሁ ይሄ የነዳጅ ሰልፍ ነው እንጂ መንገድ ማለፊያ አቶ መንገድ ለማለፍ የሚጠባበቅ ቦታ ነው አቶ አሳያችኋለሁ። አንድ መኪና የተገለበጠች አለች በመንገድ መበላሸት ምክንያት ማለት ነው። ከሌሊቱ 5 ሰዓት የተገለበጠችው እንግዲህ እስኪ ሄደን ምን ይሆናል። አካውንቱን ፎሎ እያደረጋችሁ ይሄንን ቪዲዮ ደግሞ ላይክ እያደረጋችሁ ሂዱ። የሰዓቱን አፕዴት ማሳያችሁ ይሆናል። ተከተሉ። እንግዲህ ይኸውላችሁ ከየት ነው የሚጀምረው? ሰልፉ ከላይ ነው የሚጀምረው። ልብ እንድትሉ የምፈልገው እቺ መኪና የተገለበጠችው ከሌሊቱ 5 ሰዓት ነው። 5 ሰዓት ነው ማለት ነው። ይሄ ሰልፍ እንዲህ ተጠራቅሞ አሁን ያለበት ድረስ የደረሰ የተገለበጠችው መኪና ደግሞ እዛ ጋር ያለችው ቆይ ጠጋላችኋለሁ። እዚች ጋር ትታያለች፣ እዚች አካባቢ ማለት ነው። እንግዲህ አሁን ይሄን የለቀኩላችሁ 1 ሰዓት ከ57 ነው። እንግዲህ ፎሎ አድርጉ፣ ላይክ አድርጉ። የሚመጣውን አዲስ አበባ ታሳያችኋል። እንግዲህ እንደነገርኳችሁ ከዚህ በፊትም ይሄ መንገድ ብዙ ጋሪዎችና ሞተሮችን እንደገለበጠ ነግሬያቸዋለሁ። እንግዲህ ይሄኛው መኪና ደግሞ በሌላኛው መንገድ ሾርት ከት ሄዳለሁ በሚል መንገድ ነው የተቀረቀረው። እንግዲህ ይሄነኝ ደግሞ ተራ ጠባቂዎች ናቸው በትክክለኛው መንገድ በዚሁ በጎዳናው በፒስታ መንገድ ላይ ማለት ነው። እንግዲህ ይሄ ተቀርቅሮ ነው ያለው በሾርት ከት እጠቀማለሁ ብሎ ማለት አንድ መኪና እንደምንም በሾርት ከት ወጥቷል። እሱን አይቶ ወይም ተከታዩ ነው ማለት ነው ምንድነው ለማውጣት እየሞከረ ነው ማለት ነው። ግን ይሄኛው እዚህ ጋር ተቀርቅሯል። አሁን ደግሞ ለሌላ ሶስተኛ ተከታይ ምን እያደረጉ ነው? ድንጋይ እየወረወሩ ነው እንደምታዩት። በዚህ መንገድ ላይ ብዙ ጊዜ መኪናዎች ለመገልበጥ ደርሰው የተረፉበት ምክንያት አለ ማለት ነው። በተለይ ከባድ የሚሆኑ ለጭነት መኪኖች ልክ እንደነኛ አይነቶች ደረቅ ጭነት ለሚጭኑ አይሲዩሲዎች፣ ኤፍኤሰሮች እና ትራከሮች አሉ ማለት ነው። እንደሱ አሁን ባለፈውም ዛሬ ሐምሌ 13 ነው። ሐምሌ 11 ላይ እዛች የተገለበጠችው ቦታ አንድ ተሳቢ ተገልብጦ ነበር። እንግዲህ በፈጣሪ እርዳታ ወጥቷል ማለት ነው። ተሸራቶ የተቦረቦረ ጉድጓድ ስለሆነ ጎማው እዛ የተቦረቦረ ግድግዳ ሄዶ ስለተለገደ የመገልበጥ ቻንሱ ትንሽ ሆነለት እንጂ ተገልብጦ ነበር። እንግዲህ እቺም እንደምታዩ ደረቅ ጭነት ነው የጫነችው። ኩንታልና የመጠጥ ሳጥን ባዶ ነው የጫነው። ባዶ አለ ባዶ የሆነም አለ። እንግዲህ እዚህ ጋር ተገልብጧል ማለት ነው። እንደዚህ እንደምታዩት አይደለም። በዚህ ውስጥ በጣም አስቸጋሪ ነው። እንኳን ሰው አይደለም ሞተር ራሱ እያሸራተተ ነው የሚሄደው። ይሄኛው ግን መዝኖ ጭነቱ ወደዛ ገልብጦታል ማለት ነው። እንግዲህ መጀመሪያ በዚህቻውን በምታዩት ቦታ በዚህች ጋር በዚህ በግብ ከተገለበጠው እነኚህ ሁሉ መኪና የተሰለፉት አሁን በዚህች በጎናው ቦታ አሁን በዚህች ጋር ለማለፍ ነው ማለት ነው የሚጠብቁት ትንሽ ደረቅ እስኪል። እዚህ ጋር ደግሞ ይደርቅላቸዋል ፀሐይ ቢወጣላቸው ማለት ነው። እንግዲህ ይሄ መኪና የተገለበጠው እንደምታዩት የወሎ ዛፍ ፊት ለፊት ላይ ኩንታል አለ። ኩንታል ከውስጡ እየለቀሙ ይገኛል። ይሄም የሆነው ደግሞ በኦሮሚያ ክልል አርሲ ወረዳ መርፎ ቀበሌ በምትባል ቦታ ላይ ነው እንግዲህ ያለው ማለት ነው። የሚመለከተው ህግ አካል ወደዚህ መጥቶ የመንገድ እንዲያይ ላለው መልእክቴን በዚህ አስተላልፋለሁ። አለበለዚያ ብዙ አክሲደንቶች ከዚህ የሚበልጥ የሚከሰት ይሆናል ማለት ነው።